እውነት ነው። ሐሳቦች ሀብት ወይም ወደ ሌላ ቁሳዊ ነገሮች ለመቀየር ከዓላማ ቁርጠኝነት ከጽናትና ከሚያንገበግብ ፍላጎት ጋር ሲቀላቀሉ ኃይል ነገር ናቸው። ከ30 ዓመታት በፊት ኤድዊን ሲ ባርኔት ሰዎች እንዴት አስበው ሀብታም መሆን እንደሚችሉ ተረድቶ ነበር። ይህንን ግኝቱን በአንድ ጊዜ የመጣ ሳይሆን ከሚያንገበግብ ፍላጎት ተነስቶ ጥቂት በጥቂት የታላቁን የኤድሰን የቢዝነስ አጋር ለመሆን ያበቃው ነበር። ከባርነስ ፍላጎት ዋና መገለጫዎቹ አንዱ እርግጠኛ መሆን ነበር። ያ እርግጠኝነት ለኤድሰን መቀጠር ሳይሆን ከኤድሰን ጋር የመስራት ፍላጎቱን እንዴት እውን መሆን እንደሚችል እየቀየረው የሚገለጠው ማብራሪያ በጥንቃቄ ስንመለከት ወደ ሀብት ስለሚወስደው 13 መርሆችን የተሻለ አረዳድ ይኖረናል። ባርነስ ይህንን ፍላጎት ወይም ሐሳብ ግፊት መጀመሪያ ወደ አእምሮ ብልጭ ባለበት ጊዜ ሊተገብረው የማይችላቸው ሁለት መሰናክሎች በመንገዱ ተጋርጠውበት ነበር። አንደኛው ሚስተር ኤድሰን የማያውቀው መሆኑ ሲሆን ሁለተኛው ደግሞ ወደ ኦሬንጅ ኒው ጀርሲ ለመሄድ የባቡር ጉዞ ክፍያ ለመክፈል በቂ ገንዘብ የሌለው መሆኑ ነበር። እነዚህ መሰናክሎች ለብዙሃኑ ሰው ፍላጎት ለማሳካት ከሚደረግ ማንኛውም ሙከራ ለማደናቀፍ በቂ ነበሩ። ቢሆንም እርሱ ግን ተራ ያልበገረው ፍላጎቱን ለማሳካት ቁርጠኛ በመሆኑ ከመሸነፍ ይልቅ በእቃ መጫኛ ባቡር ተሳፍሮ ወደ ምስራቃዊ ኦሬንጅ ለመጓዝ ወሰነ። ከዚያም ወደ ሚስተር ኤድሰን ላቦራቶሪ አቅርቶ ከተመራማሪው ጋር ስራ ለመስራት እንደመጣ ተናገረ። ከዓመታት በኋላ ሚስተር ኤድሰን ስለ እርሱና ባርነስ የመጀመሪያ ግንኙነት ሲናገር ተራ ባተሌ መስሎ ከፊቴ ሲቆም ከፊት ለፊቱ የፈለገውን ለማግኘት የቆረጠ መሆኑን የሚገልጽ አንዳች ነገር ነበር። አንድ ሰው የሚፈልገውን ለማግኘት የወደፊት መላ ሕይወቱን ለመስጠት ፈቃደኛ እስከሆነ መሆን እስከደረሰ ድረስ በጣም በጥልቅ ከልብ ከፈለገ ለማሸነፍ እርግጠኛ እንደሚሆን ከብዙ ዓመታት ልምድ ስለተማርኩና ስኬታማ እስኪሆን ድረስ ለመጽናት አእምሮውን እስካሳመነ ስላየሁት የጠየቀውን እድል ሰጠሁት። በቀጣይም የነበሩት ተግባራት ምን ስህተት እንደማይሰራ ያረጋግጡ ነበር። ኤድሰን እንደተናገረው በዚህ ወቅት ወጣቱ ባርነስ ለኤድሰን የተናገራቸው ከነበረው ያነሰ አስፈላጊ የነበራቸው ነገሮች በመሆኑ ወጣቱ በመጀመሪያ ኤድሰን ቢሮ ውስጥ እንዲሰራ ያደረገው አቀራረቡ ሳይሆን ሐሳቡ ነበረ። ባርነስ መጀመሪያ ስለ ቃለ መጠየቅ ያደረገው ለኤድሰን አጋር መሆን ሳይሆን በጣም በትንሽ ደሞዝ ተቀጥሮ ለኤድሰን ያን ያህል አስፈላጊ ያልሆኑ ለባርነስ የወደፊት አጋሩ ማሳየት የሚቻላቸውን ነገር ለመስራት መልካም አጋጣሚ የሚሆኑለትን ስራዎችን መስራት ነበር። ወራት አለፉ። ባርነስ አእምሮውን ያስቀመጠውን ወደ እርሱ ውስን ዓላማ ወደ ድብቁ ግቡ የሚያደርሰውን በግልጽ የሚታይ አንዳችም ነገር አልተከሰተም ነበር። ግን አንድ አጋጣሚ ነገር ባርነስ በአእምሮ ውስጥ እየተመላለሰ ነበር። ያም የኤድሰን የቢዝነስ አጋር ለመሆን ያለማቋረጥ ፍላጎቱን ማጠናከር ነበር። የስነ ልቦና ምሁራን እንደሚሉት አንድ ሰው በእርግጠኝነት ለአንድ ነገር ዝግጁ ሲሆን ነገሩ ራሱን ይገልጣል። ባርነስ የኤድሰን የስራ አጋር ለመሆን ዝግጁ ነበር። በተጨማሪም የሚያደርጋቸውም እስከሚያገኝ ድረስ ዝግጁ ሆኖ ለመቀጠል ቆራጥ ነበር። ባርነስ ከዚህ የመጣው ከኤድሰን ጋር ለመስራት ነው። እናም ቀሪ የህይወት ዘመኔን ቢወስድ እንኳን እስከ መጨረሻው አደርገዋለሁ አለ እንጂ ይህንን ማድረግ ጥቅሙ ምንድነው? ሐሳቤን ቀይሬ የሽያጭ ስራ እሞክራለሁ አላለም። ሰዎች አንድ ተጨባጭ ዓላማ ቢይዙና ያ ዓላማ ትኩረታቸውንና አእምሯቸውን ለመሙላት ጊዜ እስከሚያገኝ ድረስ በዚያ ቢጸኑ ምን አይነት የተለየ ታሪክ ይፈጥሩ ነበር። ከፍተኛ ቁርጠኝነት በአንድ ፍላጎት ላይ የመቆምን ጽናት ተቃውሞቹን ሁሉ ጥሎ እየፈለገ የነበረው መልካም አጋጣሚ እድል አምጥቶለታል። ያ የእድል የመጣው በተለየ መልኩና ባርነስ ከሚጠብቀው ከተለየ አቅጣጫ መሆኑ ካጋጠሙት አስገራሚ ነገሮች አንዱ ነበር። እድል በኋላ በር የመግባት ስውር ልምድ አለው። አንዳንዴም በመጥፎ እድል ወይም በጊዜያዊ ሽንፈት መልክ ተሰውሮ ይገለጣል። ምናልባትም ብዙዎች እድል መረዳት ያልቻሉበት ለዚህ ነው። ሚስተር ኤድሰን በዚህ ጊዜ አሁን ኤርፎን ተብሎ የሚጠራውን ኤድሰን ማሽን የተባለውን ለድምፅ መግጃ አገልግሎት የሚውል አዲስ የቢሮ መሳሪያ ሰርቶ ነበር። የሽያጭ ሰራተኞቹ ማሽኖቹን
በተመለከተ ለመሸጥ ከፍተኛ ድካም እንደሚጠይቅ በመገመት ብዙ ጉጉት አላደረባቸውም ነበር። ባርነስ ግን ይህንን መልካም አጋጣሚ ያየ እድል ከእርሱ ጋርና ማሽኑን ከፈጠረው ሰው በስተቀር ማንም ሰው ባላሰበው እንግዳ መሳይ ማሽን ቀስ ብሎ እየገባ ነበረ። ባርነስ የኤድሰንን የድምፅ ማሽን መቅጃ መሸጥ እንደሚችል አሳውቆ ይህንን ለኤድሰን ነገረውና ወዲያውኑ እድሉን አገኘ። ማሽኑንም ሸጠ። ሽያጩንም ያከናወነው በስኬት ከመሆኑም የተነሳ ኤድሰን በመላው ሀገሪቱ እንዲያሰራጭና እንዲሸጥ ኮንትራት ውል ሰጠው። ይህንን የንግድ ስራ አጋርነት ለ30 ዓመት ገደማ የዘለቀ ሲሆን በዚህም ባርነስ ራሱን የገንዘብ ሀብታም አደረገ። ከዚህም በላይ በእርግጥ ማንም ሰው አስቦ ሀብታም መሆን እንደሚችል አሳይቷል። የባርነስ የመጀመሪያው ፍላጎቱ ምን ያህል ጥሬ ገንዘብ ያወጣለት ነበር የማያውቅበት መንገድ የለኝም። ምናልባት 2 ወይም 3 ሚሊዮን ዶላር አስገኝቶለት ይሆናል። መጠኑ ምን ይሁን ምን የታወቁ መሪዎችን በመተግበር የማይዳሰስ የሀብት ግፊት ወደ ቁሳዊ ስጦታዎችን መቀየር እንደሚችል ተጨባጭ እውቀትን መልክ ካገኘ ትልቅ ሀብት ጋር ሲነጻጸር እዚህ ግባ የማይባል ይሆናል። ባርነስ በእርግጥ ከታላቁ ኤድሰን ጋር ወደ አጋርነት እንደገባ አስቧል። በራሱ ብዙ ሀብት ፈጥሯል። ነገር ግን ምን እንደፈለገ ከማወቅ አቅም እና እስከሚያገኘው ድረስ ለሚፈልገው ነገር ከነበረው ቁርጠኝነት በስተቀር የሚጀምርበት ምንም ነገር አልነበረውም። ለመጀመር ገንዘብ አልነበረውም። የነበረው ብቸኛ ነገር ከፍተኛ መነሳሳት፣ እምነትና የማሸነፍ ፍላጎት ነበር። ራሱም በምድር ላይ ከሚኖሩት ቁጥር አንድ ታላላቅ የፈጠራ ሰዎች አንዱ ያደረገው እነዚህን የማይዳሰሱ ኃይላትን በመያዝ ነበር። እርሶም ይህንን አድርገው ወደ ሀብት ጎዳና ይጓዙ። በሌላ ጽሑፍ እስከምንገናኝ ሰላም ጤና ይስጥልን። በመጨረሻ ሰብስክራይብ፣ ላይክ፣ ሼር አድርጉ። እናመሰግናለን።